ጳውሎስ በዚህ ስፍራ ላይ ሕያው መስዋዕት ብሎ ያቀረበ ያለ እንደ ባለ አእምሮ ይመክራቸዋል ብሎ የሚናገረው ለሰው አእምሮ የሚመች አምልኳችሁ ይላል። በመደበኛ ትርጉም ደግሞ አገልግሎታችሁ እያለ ይናገራል። ወገኖች ሆይ እኛ ለእግዚአብሔር መስዋዕት አድርገን የምናቀርበው ከአገልግሎት ከአምልካችን ያለፈ ሌላ ነገር እሱ ተጨማሪ ነው። እግዚአብሔር ከኔና ከእናንተ የሚፈልገው መስዋዕት፣ የተቀደሰ መስዋዕት፣ ሕያው የሆነ መስዋዕት አምልኳችን ነው። ለእግዚአብሔር የምናቀርበው አምልኮ፣ ለእግዚአብሔር የምናቀርበው ወርሺፕ ሕያው መስዋዕት መሆን አለበት። በቤተክርስቲያን ስትመላለሱ በየትኛም ስፍራ ላይ ጌታን ወርሺፕ በሚታደርጉበት ሰዓት፣ በጌታ ፊት በምትቆሙበት ሰዓት ላይ ሕያው መስዋዕት የሆነውን ነገር ለእግዚአብሔር ልናቀርብ ይገባል። ሐዋርያ ጳውሎስ መልእክቱን የተናገረ ያለው ይሄ ነው። ያለንን ነገር በሰው አይን የሚታይ ነገር ብናቀርብለት ለእግዚአብሔር ምናልባት ከልባችን አንጻር የምናቀርበው መስዋዕት ወይ ደግሞ ስጦታችን ሊለያይ ይችላል። በልባችን ላይ ሕያው የሆነ በልባችን ላይ የከበረ በልባችን ላይ ለእግዚአብሔር ደስ የሚያሰኘው ነገር ከሆነ እግዚአብሔር ይቀበላል። ነገር ግን በሰው ፊት አንዳንድ ጊዜ በሰው አይን የሚታዩ ድርጊቶችን እናደርጋለን። ይሄ ከሰው ባህሪ የተለመደ ስለሆነ እግዚአብሔር የተሰጠበትን ልብ እንጂ ያ የመጣውን ቁስን አይመለከትም። ገንዘብ ሊሆን ይችላል፣ የተለያዩ ስጦታዎች ሊሆኑ ይችላሉ። የምናደርጋቸው ነገሮች ሁሉ እግዚአብሔርን ደስ ሊያሰኙ ይገባል። ስለዚህ እዚህ ጋር ሕያው መስዋዕት ምንድን ነው? አምልኳችሁ ነው። አምልኳችሁ ሕያው መስዋዕት መሆን አለበት እያለ ይናገራል። መደበኛ ትርጉሙ ድሮ ትርጉሙ ይላል፣ ወንድሞች ሆይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። ስለዚህ በእግዚአብሔርን በምናገለግልበት በየትኛም ጸጋ ከታች የተዘረዘሩ ለእያንዳንዱ እንግዲህ የተሰጠ ጸጋ አለ። ትንቢት መናገር አለ፣ መለገስ አለ፣ ማስተዳደር አለ፣ ምሕረት አለ፣ ብዙ ስጦታዎች አሉ። እነዚህ ሁሉ ሕያው ሆኖ እግዚአብሔርን ሊያገለግሉ ይገባል፣ ወይ ደግሞ ለእግዚአብሔር መስዋዕት ሆኖ ሊቀርቡ ይገባል። ስለዚህ ጳውሎስ የተናገረ ያለው እነዚህ በሚታገለግሉበት ለእግዚአብሔር የሚታቀርቡት መዝሙራችሁ፣ ስብከታችሁ፣ ጸሎታችሁ፣ ሁሉ ነገር ማስተዳደር፣ ሁሉ ነገር ሕያው መስዋዕት ይሁን እያለ ይናገራል። ስለዚህ ጌታ የሚወደው ደስ የሚሰኝበት ሕያው መስዋዕት ለሰው አእምሮ የሚመቸው አገልግሎታችን ወይ ደግሞ አምልኳችን ነው። ስለዚህ ጌታን ፊት በሚቆምበት